ውድ የዊዝደም ሚዲያ ተከታታዮቻችን ይሄ በጣም ሴንሲቲቭ የሆነ ኢሹ ነው። እዚህ ጋር የምታዩት ቪዲዮ አንድ የ12 ዓመት እድሜ ያለችን ሴት እያወራ የነበረ ሰው ነው። ፕላስ የሁለት ልጆች አባትና ሚስቱ 2-3 ቀን ሆኗታል ከወለደች ራሱ ማለት ነው። ለምታዩት በለንደን ከተማ ላይ የተከሰተ ክስተት ነው ማለት ነው። የተፈጠረውን ነገር እስቲ አብረን Fine, you can come stand with us. No, you can not honey. ተረጋጊ ምንም ይፈጠር ነገር የለም የተፈጠረው ነገር ይቻላል ሂዳ Guys, just that's it. Away from that. Yeah, away from that sports sign. Yeah. Don't push him. No, he's not. Don't push him. Don't. No, you can't stand there. You can't stand there, Mum. Come and stand with me, and then you can. You can't stand there. You can't stand there. You can't stand there, please. Just stand there, a meter away. You can't stand there. That's it. Okay. Listen, I promise you, you've got me on your arm. I'm not going to lie on you. Mom, please support me. She's crying. My wife is crying. Okay, just for the recording, can you just confirm your name, please? Yahya. Huh? Yahya. Yahya. We're here to speak about your online. Why you cut him online, Dad? Why you cut him? This is for the police. Hey, him online, Dad. Stop! You can't touch me. You can't touch me. Why you cut him online now? This is for the evidence. You have to stop. Yes, we do. Okay, stop. Right, okay, you have to split them. Guys, you got to... ሹፉ የተሰራው በደል እንደዚህ ላይቭ ላይ ሲወጣ ወንጀላችሁ ከመደበቅ አልፎ ለአደባባይ የተጋለጠበት ታይም ነው። ያ ደግሞ ልታስቆሙት የምትችሉት ነገር አይደለም። በእናንተ ቁጥጥር ውስጥ ያለ ነገር አይደለም። ከዚህ በኋላ ጋይስ የ12 እድሜ ህፃን ልጅን ማለት ከምን አይነት ሰው ጋር እንደምታወራ ቤተሰቦቿ እሷ የምታደርገውን ተግባር ማንም ሰው አያውቅም። ይሄን ነው የምታገኙት ውጤት ይሄ ነው። አንድ ሰው የሁለት አባት ልጆች ሆኖ በዚህ ደረጃ እንደዚህ አይነት ተግባር ለምንድን ነው የሚያደርገው ብላችሁ እስቲ አስቡ። ዋይ ወንዶቹ በእንዲህ አይነት ደረጃ ላይክ ለምንድን ነው መስቀጥ ያስፈለገው? እንደ አይነት ወንዶችን ማለት ነው ክሬት የሚያደርጓቸው ደካማ የሆኑ ስሜታቸውን መቆጣጠር የማይችሉ you are not rational being guys። በህይወት አንድ ጊዜ ራሳችሁን እንደ አይነት ፕሌስ ላይ ታገኙት ይሆናል። ኢሞሽናል ሆናችሁ everything about hormone ስሜታችሁን መቆጣጠር ካለመቻል guys wake up። አንድ የሁለት ልጆች አባት በዚህ ደረጃ እንደዚህ አይነት ተግባርን ካደረገ ማለት ነው አሁን የሚመጣው ትውልድ ምን ሊያደርግ እንደሚችል አስቡት ብቻ። You know, because your face has changed from a normal to... What have you sent to this 12-year-old? You've been chatting. What have you sent to this 12-year-old? Okay, why? Don't make me get the Cut picture. him online. Don't tell me. Why you cut him online? Listen, he just admitted. He just admitted to agreeing with it. Why this is He just- online? I'm looking. Why? He just admitted. This is allowed. Listen. This is Yes, it is. allowed. This It is is. not allowed. It is. እኔ ፕሊስ አትረብሺ የሚመጣውን ነገር ጋፈጣለሁ no This is not allowed. I don't understand why. just my wife To the police, is Yeah, we get that, sir. This is online. I'm seeing. This is live. This is live. Right, he just admitted. ሚስትየው ባሏን ዲፌንድ እያደረገች ባሏ ላይ የመጣውን ችግር አደባባይ ላይ እንዳይወጣ ማንም ሰው ይህን ሚስጥር እንዳያውቅ የፈለገችበት አንድ እንድታደንቋት የሚያደርጋችሁ የሚስትነት ባህሪ ያ ስለሆነ ባሏ ያለውን ድክመት ባሏ ያለውን የሰራውን ወንጀል እያንዳንዱ ነገር ልትደብቅለት የምትፈልግ ሚስት ፕላስ ቺት ማድረግ ወደ ሚስታቸው እንዲመለሱ ሊያደርጋቸው ይችላል። ያ ማለት ግን ወታችሁ ቺት አድርጉ ማለት አይደለም። ለዛውም እድሜ ክልልን ሳትመርጡ ማለት ነው። ህገ መንግስቱ ያቆመልህ ህግ ሆኖ ነው እንጂ ሴቶቹ ንጽህናቸውን የሚያጡበት እድሜ ከ10 ከ11 ከ12 በኋላ ነው። አብዛኞቻቸው ያጡበት እድሜ ብትጠይቃችሁ ማለት 10 ምናምን ቤት ነው። ያ ማለት ግን አንተ ሄደ ከ12 እድሜ ሴት ጋር ማለት ነው ይሄንን ትፈጽማለህ ማለት አይደለም። ፕላስ እያንዳንዱ አገር የራሱ የሆነ ህግ አለ። እቺ ሚስት ያደረገችው ነገር አንድ ጀግና ሴት ልታደርገው የሚገባውን ተግባር ነው። ፕላስ ሴት ልጅ ትልቁ ልትጎዳት የምትችልበት ፓርት ሹፉ ይሄ ነው። ቺት ማድረጋችሁ አይደለም ሴት ልጅ የሚጎዳት አደባባይ መውጣቱ ግን ማን ይሰብራታል። አደባባይ መውጣቱ ኢምባራስመንት ጋይስ ሰዎች ፊት ለፊት ያላትን ገጸ ባህሪ ያላትን ማንነት ያንን ትሰብሩታላችሁ። ሴት ልጅ እናንተ ቺት ብታደርጉ ከምንም አይነት ሴት ጋር ቺት ብታደርጉ ማለት ይቅር ትላችኋለች። ግን ደግሞ ቺት ማድረግህን ሌላ ሰው ማወቅ የለበትም። ኢቭን ይቅርታ ራሱ የምታደርግልህ
ሚስታችሁ እንዲህ አይነት ፕሌስ ላይ እንደዚህ ሲሸፍናችሁ ምን አይነት የወረደ ተግባርን ያደርጋችሁት ማለት ነው። ይሄንን እኮ እየጠየቁ ያሉት ማለት ነው ራሳቸው ሴቶቹ ናቸው። ወንዶቹን ፌሚናይዝ ያደረጉት፣ ወንዶቹን ወንድ እንዳይሆኑ ያደረጉት። ጋይስ ሄርሚያው ይሄንን ስሙ ይውላችሁ። አብዛኞቻችሁ ስታስቡት ወንድ ልጅ ለምንድን ነው ሴክሹአሊ ከሌሎች ሴቶች ጋር አትራክትድ የሚሆነው? አንድ ኔቸር ነው፣ ተፈጥሮ ነው። ሌሎች ሴቶች ላይ የመሳብ ተፈጥሯል። ብዙዎቻችሁ ወንድ ልጅ ቺት የሚያደርግበት ምክንያት ማለት ነው በቤት ውስጥ ሴክስ ስለማያገኝ ይመስላችኋል? ኔቨር ጋይስ አይደለም። you don't appreciate what he does man። የሚሰራውን ስራ አታድንቁለትም። ምስጋና ይፈልጋል ከሚስቶቻቸው ከልጆቻቸው። ሌሎች ሴቶች ጋር እንዲሄዱ የሚያደርገው እነዛ ሴቶች ማለት ነው ይህን ሰው በሚያገኙት ከሱ በሚያገኙት ጥቅም እያንዳንዱ ነገር ያመሰግኑታል። ወንድ ልጅ ያንን ያጣል። ያ ነው ሌሎች ሴቶች ጋር እንዲሄድ የሚያስገድደው። ግን ስቲል የ12 እድሜ ህፃን ልጅ ጋር መሄድ ነበረበት ወይ? ኖ። ፕላስ የምትኖሩበትን አገር ህግ አለማወቃችሁ ደግሞ ማለት እንዲህ አይነት ነገር ውስጥ ትሄዳላችሁ። ፕላስ ቤተሰብ ያለው ሰው ሆናችሁ ልጆች ቴል ዩ ዘ ትሩዝ ሹ ልጁ ላይ የሴት ልጆቹ ላይ ይሄ ቢፈጸም ኖሮ ይሄ ሰውዬ ይወዳል ወይ? ኖ። ከነመ ወንዶቹ ጥንቃቄ አለማረጋችሁ ማለት እንዲህ አይነት መጥፎ ተግባርን እንድትሰሩ ያደርጋችኋል። ስሜታችሁን ብቻ አለመቆጣጠራችሁ። Hey, go and ring them. And take him. Go and ring them. Ring you. It doesn't matter. When the police come, we'll get him going in the police car anyway. It doesn't matter. I don't mind. You can take him. Police station. But you have to stop. No, I'm not filming. No, I'm not. On live. This is abuse. No, it's not. Why? Abuse is what he's doing to a child. Who's giving you allowed this doing that? We're in public. It's a public area. We can do what we want. I can't do. And my husband is. I can't. No, your husband is a paedophile. This. Right. What have you been sending to this 12-year-old? This. I can't. No, your husband is a paedophile. This one is when it's police. Your husband is a paedophile. Investigated. After investigated. It doesn't matter. They can't do. We have. Listen, he's already admitted it on live. Okay, can you call police, please? I know where you They're on work. the phone to him. Grey hoodie and black navy tracky bottoms. No, I don't. Why? Listen. Why are you being a coward? I have big. You're a family. coward. No. Tell your wife to leave you alone. You're a coward. You bullied this child for 7 months, right? 7 months. ለ7 ወር አካባቢ ነው መሰለኝ ቻት ሲያደርጉ የቆየው ከልጅቷ ጋር 7 ወር አካባቢ ማለት ቻት ሲያደርጉ ፕላስ የሸቀጡ ምናምን ልኮላታ ፎቶ I don't know guys it's weird ያ ሴቶቹ ለወንዶቹ ሲልኩ አቃሉ እኔ ወንድ ልጅ በተአምር ማለት ነው ሸቀጡን ለሴቶች ሲሉ ሹፉ ሴቶች እኮ እንደዚህ አትራክትድ አይሆኑ ሴቶች ሸቀጥ ልከህላት ማለት she knows you are weak ምን ያህል ደካማ እንደሆንክ ታውቃለች ምን ያህል ሰነፍ እንደሆንክ ታውቃለች ወንዶቹ ፊት ለፊት እኛ ላይክ ልብሳችንን ለማውለቅ የሚከብደን ማለት ለፋም ጭራሽ ነው የማይላከው እንደው በዚህ ደረጃ ሁለት ልጅ ምናምን ደሞ ይዘህ ማለት ነው እንዴ ነው ፎቶ የሚልከው ሸቀጥ ለሌላ ሰው ለህዝብ አሁንም ቢሆን ሹፍ ሰውየው ያደረገው ተግባር ብቻ አይደለም አሁን ያለው ትውልድ መቆጣጠር ማትችሉበት ምክንያት ይሄ ውጪ የተደረገ ተግባር ነው አይደል እኛ ሀገር ውስጥ ከዚህ የከፋ እየተደረገ ነው ከዚህ የከፋ ከምን አይነት ሰው ጋር ቻት እያደረጋችሁ እንደሆነ ማወቅ ይኖርባችሁ ፕላስ አገር ምረጡ እስቲ ጋይስ አገር ምረጡ እያንዳንዳችን ማለት ነው የሰራችሁት ወንጀል በዚህ ደረጃ ህዝብ ፊት ለፊት ከተጋለጠ ያስተታችሁ ማለት ምክንያት እንዳደረድሩ አክሰፕት ዳት ተቀበሉት ሰውየው ቤተሰቡ ላይ ትልቅ ውርደት ነው ትልቅ አንድ ወንጀል ሰዎች ፊት ለፊት እንደዚህ እንዲጋለጥ ከተደረገ ከዛ በፊት ብዙ ጊዜ ያንን ወንጀል ስትፈጽም ነበር ማለት ነው that's why ሰዎች በአንድ ቀን ስተት አያዙ ጋይስ በአንድ ቀን ስተት ማንንም ሰው አያዝም እየሰረክ ከሆነ ማለት ነው ፈጣሪ በአንድ ቀን አሲዞ አቅም ፈጣሪ በአንድ ቀን ቀጥቶም አቅም በጣም ስትደጋገመውና ከገደብ በላይ ሲሆን ብቻ ፈጣሪ የሚይዝ እሱም ለአንተ ሲያስብልህ ነው የሚያስይዝ የተሻለ ሰው መሆን ትችላለህ ከዚህ የበለጠ አሁን ያለው ወርዳ ትክክል አይደለም ቦታ ቀይር አካሄድን ቀይር መንገድን ቀይር ያንን መማር መቻል አለባችሁ ሚስትየው ያደረገችው ነገር ላይክ ሳሉት ሰላምታ ልትሰጧት ይገባል ሴት ልጅ በጣም የምትፈራው አንድ ሚስት የምትፈራው መሸማቀቅ ነው ጋይስ ምን ያህል ፊልተር እንዳላችሁ አታውቁም እነዚህ ሴቶች ብዙ ነገር ሸፍነው ነው የሚሄዱት ብዙ ነገራቸውን ሸፍነው ነው የሚሄዱት ያም ነው ደግሞ የሰው ልጅ ወንጀሎቹን ድክመቱን አብዛኛውን ነገር ሸፍነን ነው የምንሄደው አይደል ያ ሲጋለጥብህ ያ ሲታወቅብህ ተቀበሉ በቃ ወንዶቹ
ካለባቸው ስንፍና ውጭ ድክመት ውጭ ይህ ሰው ከሚስቱ ጋር ቶክ አድርጎ ቢሆን ነው ከሚስቱ ጋር አውርተውበት ቢሆን ነው ባላቸው ሪሌሽን ባላቸው መግባባት በትዳራቸው ጌት ይሄ የሚከሰት ይመስላችኋል? የምር ፕላስ ሁለተኛ ሚስት ሶስተኛ ሚስት ማግባት አይቻልም? ሪሊ እንደዚህ አይነት ህፃን ልጅ ላይ እየሄድክ ከመሞከር ይልቅ ማለት ነው። አሁንም እላችኋለሁ ጋይስ ወንድ ልጅ ትልቅ ሴክሹዋል ፍላጎት አለ፣ የሴክስ ፍላጎት አለ። አንድ ሚስት ብቻ ልትሞላልህ የማትችለው ፍላጎቶች አሉ። ለዚህም ነው ሁለተኛ ሚስት ማግባት የምትችሉ ሰዎች ማለት አግቡ። እንዲህ አይነት ኢምባረስመንት ውስጥ ከምትገቡ እንደዚህ አይነት የሚያሳፍር ተግባር ውስጥ ራሳችሁን ከምትገቡ ኢሌጋሊ ለሰው ህጋዊ ባልሆነ መንገድ ልትደግፏት የምትችሏት ልትከልሏት የምትችሏትን ሚስት አግቡ። እንዲህ አይነት ትልቅ ውርደት ውስጥ ከመግባት ማለት ነው። ጋይስ ጌም ሜሪ ስሜታችሁን መቆጣጠር አትችሉ? አግቡ። ትልቅ ፍላጎት ካላችሁ ትልቅ ስሜት ካለባችሁ አግቡ ጋይስ። Not saying Yes, you that. did. I'm not speaking English well, but I need police. Okay. Okay, stop doing this. No. Okay. Can you get off of them, please? No. Yes, he doesn't want you on I'm him. not doing that. Please stop. Okay. You have to stop now. Don't hold him You round have the to neck. stop now. Don't hold him round the You neck have to like stop that. now. You have to record him now. Loosen your You arm. have to stop. Do not. You're You have to stop. You're You have strangling him. to have my hand. strangling him. You have to call police right now. You have to stop now. If you should I fall, tell you'll you, you break have his to neck. stop. This is abuse. You strangling him. abuse me now. You're strangling him. Listen. Because you talk about me strangling and him. you know me. You're strangling him. If you should You slip up. stop. You You're stop. strangling him. Listen. If you should. እውነት ለመናገር ይሄ አቢዩዝ ነው፣ አቢዩዝ ኦፍ ራይት ነው። እነዚህን ሰዎች ልትቆጣጠሯቸው ሚዲያ ላይ የሚወጣውን ነገር ልትቆጣጠሯቸው። ይሄ ለዘመናት ነው አሁን የሚቀመጠው። እሺ ትልቅ ቤተሰብ አለኝ ስትል ነበረ። ቤተሰቦቿ እንዳያዩ እንዳትዋረድ ሰዎች ፊት ለፊት ዝቅ ብላ ላለመሄድ በጣም በሚገርም ሁኔታ ማለት ወንዱ ቺት ቢያደርግ ማለት ነው ዝም ብላ አንተ ቺት ያላደረክ ይመስልሃል? ነው አይደለም። ቤተሰብ ላይ እንዲህ አይነት መዘዝ ነው ይመጣ። ያንተ አንድ ቦታ ሄደ ቺት ማደርግ ማለት ነው አንተ የምትሰራው አንድ የግል ወንጀል ብቻ አይደለም፣ ማህበረሰቡን በዚህ ደረጃ ይጎዳል። ማህበረሰብ ቤተሰብ ኢቭን ቤተሰብ ሊበተን የሚችል ነገር እኮ ነው ጋይስ። ቺት አድርጋችሁ የሆነ ህይወታችሁን የምትቀጥሉት ስሜታችሁን መቆጣጠር ሳትችሉ ማለት ነው ትዳር ውስጥ ስትገቡና እንዲህ አይነት ነገርን ስታደርጉ ማለት ነው ራሳችሁን ብቻ አይደለም ማለት የግል ወንጀላችሁ ማህበረሰብ የሚጎዳ አይመስላችሁማ? ይሄንን ነው የምታገኙት። ሴቶቹ ደካማ ወንድን ሰነፍ ወንድን የሚያሳድጉት ልክ እንደዚህ ነው። አይ ፕሮሚስ ዩ ጋይስ ይሄ ወንድ ስሜቱን መቆጣጠር የሚችል ቢሆን ቤተሰቡን በደንብ የሚያስተዳድር ቢሆን እንዲህ አይነት ተግባር ውስጥ አይገባም። ግን ደግሞ ቤተሰብ የሚያየው ማህበረሰብ የሚያየው ልጆቹን ሞራሊ ኢሞሽናሊ ሊጎዳቸው የሚችለውን ተግባር ነው የተደረገው። እንደ አንድ አባት ጋይስ አስቡት፣ እንደ አንድ አባት አስቡት። ምንድነው መፍትሄው? ምንድነው ትልቁ መፍትሄ? አሁን ወንጀለኝነቱ አልተረጋገጠም፣ ኬዙን መንግስት ይዟል። ግን ደግሞ የሚተርፍ ይመስላችኋል? ኖ እስር ቤት ነው የሚገባው። ለሰው ጥቁር ሆናችሁ ለዞም ጥቁር ሆናችሁ እንዲህ አይነት ተግባርን ስትሰሩ ለዞም ህፃን ላይ የሰው ሀገር ላይ የሚለቋችሁ ይመስላችኋል? እንደ ቀልድ ኔቨር ጋይስ። ስሜታችሁን ተቆጣጠሩ፣ ስሜታችሁን ተቆጣጠሩ። የተሻለ ሰው ራሳችሁን አድርጉ። ይሄ ነገር እሱ ላይ ተፈጠረ እንጂ ማለት ነው እያንዳንዳችን ላይ ሊፈጠር የሚችል ኬዝ ነው። ስሜታዊ ከሆናችሁ የወንድ ልጅ ወንድነቱ ማለት ነው በጣም ቆንጆ ሴት መጣ ካንተ ጋር መተኛ ትፈልጋለሁ ካንተ ጋር ማደር እፈልጋለሁ ራሱ እያለች ነው እኔ ካንቺ ጋር ማደር አልፈልግም። ዳስ ወንድነት። ከሴት ጋር ማደር ትልቅ ነገር የሚመስላችሁ ማለት ነው። ሴቷ ልብጥ ካለች የታለቻችን የምታወራት 12 እድሜ ህፃን ልጅ ታስጥላለች ከዚህ ኢቭን ማለት ነው በእናንተ እድሜ ክልል ውስጥ ያለችዋ ሴት ግልብጥ ብትልባችሁ ማለት ነው ማንም ሰው ሊያስጥላችሁ አይችልም። ማንም ሰው ለዚህም ነው ጋይስ ጥንቃቄ አድርጉ። እንዲህ አይነት ነገር ውስጥ ራሳችሁን እንዳታገኙት። ውድ የዊዝደም ሚዲያ ተከታታዮቻችን ቪዲዮ ይሄንን ይመስላል። ያላችሁን ሐሳብ አስተያየታችሁን ኮሜንት ስር ጻፉልኝ። አዳዲስ መረጃዎች ካሉ አሳውቃችኋለሁ። ፒስ